እግዚአብሔር ሊባርክ ሲፈልግ ከሚገልጥላችሁ አንዱ ነገር ቦታ ነው። ፕሌስመንታችሁን ሪቪል ያደርግላችኋል። የት ነው መሆን ያለባችሁ? ለምሳሌ ለይስሐቅ እዚሁ ቁጭ በል አለው። ለአብርሃም ውጣ አለው አይደል? ለዮሴፍ ወደ ግብጽ ሽሽ አለው። በዚህ ዓመት በጌታ በኢየሱስ ስም ሰክሰስፉል የምትሆኑበትን ቦታ፣ የምትሆኑበትን መስሪያ ቤት፣ የምትሆኑበትን ሰፈር፣ የምትሆኑበትን መንደር እግዚአብሔር ያገናኛቸዋል። ፍሬያማ የምትሆኑበት በቃ አንድ ዛፍ የፈለግነው ሀገር ላይ ተክለነው ፍሬ አያፈራም። የቴምር ዛፍን ጆርጂያ ልትከለው ብትሉት ፍሬ አይሰጣችሁ። አትሊስት ፍሎሪዳ መድረስ አለበት ወይም አረብ ሀገር መሄድ አለበት። እዚህ እግዚአብሔር ስሪታችንን ያውቃል። የኛ ብሌሲንግ የት ጋር እንደተያያዘ ያውቃል። ፍሬ የማይሰጣችሁ ቦታ ላይ ስትለፉ አትገኙ። አሜን። ፍሬ የሚሰጣችሁ ቦታ ላይ ደግሞ ለቃችሁ ስትሄዱ አትገኙ። እግዚአብሔር ምን አለ? bless you stay there። እግዚአብሔር ለይስሐቅ ያለው እሱ ነው። ግን አባቱ ሄዷል እኮ። አባቱ እኮ ህዝብ የሆነው ታላቅ የሆነው በረከት ውስጥ የገባው ቦታውን ለቆት ነው። የሱ መንገድ ያንተ መንገድ አይደለም። ያንተ መንገድ የራስ መንገድ አለው። በጌታ በኢየሱስ ስም የቦታ መገለጥ በዚህ ዓመት ይሰጣችኋል።